ባሌባን ከዩናይትድ መረብ ተልፎ ለመውሰድ የተዘጋጀ ኃያል የአውሮፓ ክለብ እንዳለ ተሰምቷል። ሰላም፣ ዩናይትድን የተመለከቱ የዛሬ ዜናዎችን በአንድ ደቂቃ ውስጥ ልንገራችሁ። አሌሃንድሮ ጋርናቾ በክረምቱ የዝውውር መስኮት ማንቸስተር ዩናይትድን ለቆ ወደ ቼልሲ መሄዱ በፍጹም እንደማይጸጸተው በይፋ ተናግሯል። በኦልድ ትራፎርድ ለ5 ዓመታት የቆየው የ21 ዓመቱ አርጀንቲናዊ በዩናይትድ የነበረው ቆይታ ማብቃቱ አሳዝኖት እንደሆነ ለቀረበለት ጥያቄ በፍጹም በማለት አጭር ምላሽ ሰጥቷል። ጋርናቾ አክሎም የቼልሲን ፕሮጀክት መቀላቀል ለኔ ቀላል ውሳኔ ነበር። የመጣሁት እግር ኳስ ለመጫወትና ትክክለኛ ማንነቴን ለማሳየት ነው። በህይወት ውስጥ ወደፊት ለመራመድ ለውጥ ያስፈልጋል። ይህ ደግሞ ትክክለኛው ጊዜና ትክክለኛው ክለብ ነው ሲል ውሳኔውን አሳውቋል። ወደ ዝውውር ዜና ስንመጣ ባየርን ሙኒክ ካርሎስ ባሌባን ለማስፈረም በዝርዝራቸው ውስጥ እንዳካተቱ ተሰምቷል። የከተጫዋቹ ቀዳሚ ምርጫና ፍላጎት ግን ወደ ማንቸስተር ዩናይትድ መዘዋወር እንደሆነ እየተዘገበ ነው። በተያያዘ ዜና ማንቸስተር ዩናይትድ በኤፍኤ ካፕ 3ኛ ዙር ከብራይተን ጋር በኦልድ ትራፎርድ ጨዋታውን እንደሚያደርግ ታውቋል። በመጨረሻም በጉዳት ከሜዳ የራቀው ቤንጃሚን ሴስኮም በጥሩ ሁኔታ እያገገመ መሆኑ ተሰምቷል። ወኪሉ ኤልቪስ ባሳኖቪች እንደገለጹት ቤንጃሚን አሁን ላይ በጣም ጥሩ ስሜት እየተሰማው እንደሆነና ወደ ሜዳ ለመመለስም ትዕግስት አጥቶ እየጠበቀ መሆኑን ገልጸዋል። ላይክ፣ ፎሎ፣ ሼር ማድረግ እንዳይረሳ። ቤተሰብ ይመቻችሁ።